የፋይዳን ዲጂታል አይዲ የ666 ስሌት ለምን ባዮሜትሪክስ የአይን አሻራ ተፈለገ? ዳታው የት ነው የሚሄድና ማንስ ይቆጣጠረዋል? ከመጋረጃ ጀርባ ያለው ሚስጥርስ? ሰላም ለእናንተ ይሁን ውድ የአንሶል ቤተሰቦች። 666 ስሌቱ እንዴት መጣ? ይህ ስሌት ተራ ሂሳብ ድምር ሳይሆን ሶስቱ የቁጥር ምሰሶዎች ውህደት ነው። በአውሬውም የቴክኖሎጂ ስሌት የመጀመሪያው 6 ባዮሎጂካል ተወካይ ሲሆን የሰውን ልጅ አካል አይንና አሻራ ወደ ዲጂታል ኮድ መቀየር፣ ሰውነታችን ባርኮድ የሚሆንበት ስሌት ወይም በመጨረሻው ዘመን በእጅና በግንባር የምንቀበለው ምልክት ወይም ማይክሮቺፕስን ይወክላል። በሌላ በኩልም ባዮሎጂካል የሰው ስጋዊ ማንነቱን ወይም አካሉን በተለያዩ መንገዶች መቆጣጠር፣ በቴክኖሎጂና በበሽታ የመቆጣጠር ማስገዛትን ይወክላል። የመጀመሪያው 6 ቁጥር። ሁለተኛውን 6 ቁጥር ስናይ ደግሞ ኢኮኖሚ አጀንዳን የያዘ ነው። የሰው ልጅ የመኖር ዋስትና ባንክ ግብይት ከቁጥሩ ጋር በማጣመር ሰውን በህይወት ዘመናቸው ያፈሩትን ንብረት በመቆጣጠር ወደ አውሬው ሲስተም በማስገባት የዓለምን ህዝብ መንግስታትን መቆጣጠር ነው። በሶስተኛው ደረጃ ያለችው 6 ቁጥር ማንነት የሰውን ልጅ መለኮታዊ ባህሪውን ወይም መንፈሱን መቆጣጠር ነው። እነዚህ 3 ስድስቶች በአንድ ላይ ሲገናኙ 666 ቁጥርን የሰው ልጅን መንፈስን ነፍስንና ስጋን በአንድ ማዕከላዊ ኮምፒውተር ስር ውስጥ ማስገባት ይወክላል። ይህ ቴክኖክራቲክ ቴርኒቲ ተብሎ ይጠራል። በራዕይ 13 ላይ የተጠቀሰው የ666 አወቃቀር ቀጥተኛ አተገባበር ነው። ለምን አይን እና የእጅ አሻራ ተፈለገ ለሚለው ይህ የተደረገው ለሁለት እጅግ ረቂቅና ድብቅ ዓላማዎች ነው። የማይታለፍ ባዮማንነት ስም ሊቀየር ይችላል፣ ፓስፖርት ሊቀየር ይችላል። አይንና አሻራ ግን በፍጹም ሊቀየሩ አይችሉም። ይህ ማለት አንዴ በሲስተም ውስጥ ከገባ ዲጂታል ሞት ወይም ከሲስተም ራሳቸው እስካልደለቱት ድረስ እንዲሁም መንግስት ያስቀመጣቸውን ሕግ ባለመጠበቅ ነጥብን ተቀንሶ እስካልተገደልክ ድረስ ከሳተላይት እይታ ማምለጥ አይቻልም። የንዝረት መለያ ወይም ፍሪኩዌንሲ አይዲ አይን ብሌን አወቃቀር ከሰው አንጎል ንዝረት ወይም ብሬን ዌቭ ጋር የተያዘ ነው። የአይን አሻራ በመውሰድ ሳተላይት ወይም በየከተማው የተሰገሰጉ ካሜራዎች በሞገድ በመለየት የቤት አድራሻችን ወይም ዲጂታል አድሬስ በሰጠነው መረጃ መሰረት ይቆጣጠሩናል። ሁሉ ነገር አይንህ ናት፣ አይንህን ጠብቅ ይላል ቅዱስ መጽሐፉ። እጅ ደግሞ የጉሮሮ የምዘጋበት መሳሪያም ነው። ታዲያ መረጃው ዳታው የት የሚሄድ ይመስላችኋል? ወይስ ወዴት ይሄዳል? እውነታው ይህ ነው። የኢትዮጵያ ፋይዳ የተገነባው በኤምኦኤስ አይፒ ወይም ደግሞ ሞጁላር ኦፕን ሶርስ አይደንቲቲ ፕላትፎርም ነው። መነሻው ይህ ቴክኖሎጂ የተቀረጸው በህንድ ኢንተርናሽናል ኢንስቲትዩት ኦፍ ኢንፎርሜሽን ቴክኖሎጂ ሲሆን የገንዘቡ ምንጭ በዋናነት ወይም ፋይናንሱ የሚመጣው ከቢል ጌት ሜሊንዳ ጌትስ ፋውንዴሽንን በወርልድ ባንክ ፕሮጀክት እና በኦሚዳር ኔትወርክ ነው። የሚቆጣጠረው አካልን ደግሞ ስናይ መረጃው በኢትዮጵያ ውስጥ በኢንሳ ሰርቨሮች ይቀመጣል ቢባልም የሲስተሙ የጀርባ በር እና የኢንክሪፕሽን ቁልፎች ያሉት በቴክኖሎጂው ባለቤቶችና በዓለም አቀፍ የዳታ ተቆጣጣሪዎች እጅ ነው። በሌላ አነጋገር ኢትዮጵያ የዳታው ቤት ጠባቂ ስትሆን ዓለም አቀፉ ልሂቃን ደግሞ የዳታው ባለቤት ናቸው ማለት ነው። ኢትዮጵያ ውስጥ አሁን ያለበት የምዝገባ ደረጃ መንግስት እስከ 90 ሚሊዮን የህዝብ ለመመዝገብ አቅዷል። እስካሁን በ2024 ማጠናቀቂያና በ2025 ጅማሪ ከ12 እስከ 15 ሚሊዮን የሚጠጋ ህዝብ ተመዝግቧል። ይህ ማለት ከጠቅላላው ግብ 15% አካባቢ ደርሷል። የማስገደጃ መዋቅር ምዝገባው 15% ቢሆንም የቁጥጥር መረቡ ግን 100% ተጠናቋል። ባንኮች፣ ቴሌኮም፣ ነዳጅ ማደያዎች፣ የመንግስት መስሪያ ቤቶች መረጃውን ለማንበብ የሚያስችል ሲስተም ዝርጋታቸውን አጠናቀዋል። መረቡ ተዘርግቷል። አሁን የቀረው ህዝቡን ሰብስቦ ወደ መረቡ ማስገባት ብቻ ነው። ከመረጃው ጀርባ ያለውን ድብቅ ቁልፍ አውሬውን የሰውን ልጅ የመከላከያ ጋሻ ለመስበር 3 ደረጃዎችን ተጠቅሟል። አንደኛ ክትባት ወይም ቫክሲን የሰውን ደምና የዲኤንኤን ለዲጂታል ሞገድ መረጃ እንዲገባ መስራት ነው። በሁለተኛ ደረጃ ፋይዳ ወይም ዲጂታል አይዲ ነው። የተዘጋጀውን አካል በቁጥጥር መመዝገብና ከሰርቨር ጋር ማገናኘት። በሶስተኛ ደረጃ ጥሬ ገንዘብን ማጥፋት ወይም ካሽለስ ሶሳይቲን መፍጠር ነው። ስርዓቱን የማይቀበል ሰው እንዳይበላና እንዳይጠጣ
መቆለፍ። ይህ ሴራውን ከብዙ ዘመናት በፊት በቅዱስ መጽሐፍ በዮሐንስ ራእይ ላይ ተቀምጧል። ለዚህም ሐሳብ ማስረጃ ይሆን ዘንድ በቅርቡ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ነፃ ማድረጉና የብር ዋጋ መውረዱ ህዝቡ በኑሮ ውድነት ተስፋ ቆርጦ መንግስት የሰጠኝን እርዳታ በፋይዳ ልቀበል እንዲል ለማድረግ የታቀደ የኢኮኖሚያዊ ሴራ ነው። ለዚህም መንግስታችን በርትቶ እየሰራ ነው። ህዝቤም ወጥሮ እርስ በርስ በጦርነት እየተቆሳሰለ ነው። ቀሪው ፖለቲከኛ ነኝ እኔ ያውቅልሃለሁ ብሎ ያረጀ ፖለቲካውን ባገኘው መድረክ ሲበሻሸቅበት ይታያል። ወጣቱም በሶሻል ሚዲያ አርቲፊሻሏን ኢትዮጵያ ሰርቶ ዕጣ ፈንታውን ረስቷል። የሃይማኖት አባቶችም በመንግስት ቁማር ተጠልፈዋል። ምሁር ነኝ የሚሉትም አፋቸውን ዘግተው ተቀምጠዋል። ማን ነው ኃላፊነት የሚወስደው? እስኪ ችግሩን ካወራን መፍትሄ ይሆናል ያልነውን ሐሳብ እናንሳ። ባላችሁበት ሃይማኖት በርትቶ መጸለይ፣ እውነትን መፈለግ፣ ከዲጂታል የባንክ ሲስተም ለማምለጥ ከጥሬ ገንዘብ ቋሚ ገንዘብን ማፍራት፣ ችግርን ረሃብን ካሁኑ መለማመድ። ይህንንም በጾም በጸሎት በተለያዩ መንገዶች ማዳበር ይቻላል። ሆድ እንዳሳዩት ነው፣ አሊያ ራሱ ሆድ ጠላት ይሆንብናል። ስለዚህ ራሳችንን ተፈጥሯችንን መግራት፣ ለሚመጣው ቻለንጅ ሁሉ ራሳችንን ማዘጋጀት፣ የራስን አቅም ኑሮ ከተቻለ ወደ ገጠር መሬት ይዞ በመውጣትና የራስን ምግብ በራስ ዘር ማምረት። ይህንም በአንዳንድ ወጣቶች በቲክቶክም በተለያዩ ሶሻል ሚዲያዎች እየተሞከረ ነው። ወጣቱም ይህንን ነገር ሊያዳብር ይገባል። ካሁኑ ከስክሪን መራቅ ወይም የስማርትፎኖች እንዲሁም ሶሻል ሚዲያ ላይ የምናሳልፈውን ጊዜ በመቀነስ ሶሻል ሚዲያንም ለጠቃሚ ነገር ብቻ በመጠቀም ጊዜያችንን በተለያዩ ነገሮች በማሳለፍ ራሳችን ላይ መስራት። ምክንያቱም ሶሻል ሚዲያ ወይም እነዚህ ስማርትፎኖች ሞገድና አልጎሪዝሙ አእምሯችን እንዳይቆልፈው መጠንቀቅ ይኖርብናል። ባህላዊ ሕክምናን ማጥናት። ሆስፒታሎች በዲጂታል መታወቂያ ሲቆለፉ ቤተሰብህን በፈጣሪ አጽዋት ማከም እንድትችል ጥንታዊ ጥበብን ማወቅ። አሁን ላይ እነዚህ የባህል ሕክምናዎች እንደ አዲስ እያንሰራሩ ይገኛሉ። በሶሻል ሚዲያም የተለያዩ ሰዎች እየሰሩ ይገኛሉ። ስለዚህ እነዛን ዕውቀቶችን በደንብ መሰብሰብ ይኖርብናል። ምክንያቱም በመጨረሻው ዘመን በዲጂታሉ ወርልድ አንገዛም ካልን በሜዲሲን በምግብ በተለያየ መንገድ ስለሆነ የሚጎዱን ራሳችን ማከም ከቻልነ ራሳችን ዘርተን መብላት ከቻልነ ራቅ ወዳለ ምድር ሄደን መኖር እንችላለን ማለት ነው። ያ ጊዜ እስኪያልፍ ከሲስተሙ መውጣት እንችላለን ማለት ነው። የንቃት ሴሎችን መፍጠር ወይም ራሳችን ላይ የንቃት ባህሪ እንዲኖረን ማድረግ። እንደ እናንተ አይነት ወይም ደግሞ እንደኛ አይነት የነቁ ሰዎችን ጋር ብቻ በሚስጥር መረጃ በመለዋወጥ ከመንጋ አስተሳሰብ መውጣት። በተለይ ኢትዮጵያ ውስጥ የመንጋ አስተሳሰብ በጣም የሰረጸበት ሀገር ቁጥር 1 ናት። ስለዚህ ይህ ብሔር፣ ሃይማኖት፣ ዘር፣ ሰፈር የሚለውን የመንጋ አስተሳሰብ በመውጣት በያላችሁበት ሃይማኖት እናንተን የሚመስል ሰዎች ጋር በመሆን የወደፊቱን ዓለም በመተንበይ በመመርመር እውነትን ይዞ ከፈጣሪ ጋር መቀጠል። በተጨማሪ መንፈሳዊ ዕውቀታችሁን ማዳበር፣ የሚታየውንም የሚሰማውንም እንደወረደ አለመረዳት፣ ነገሮችን መመርመር። ሐሰተኛ አዳኝ ነኝ ብሎ የሚመጡ ብዙ ነብዮችም ያሉበት ዘመን ላይ ነን። ወይም ኒው ወርልድ ኦርደር እነዚህ ሲክሬት ሶሳይቲ ሲያራቸውንም በፍጹም አለማመን፣ በጸሎት መትጋት። ፈጣሪያችሁን ሁላችሁም በየሃይማኖታችሁ ናችሁ፣ በፈጣሪያችሁ ጋር ሆናችሁ እውነትን መፈለግ። 81ዱ ሐድ መጽሐፍ በንቃት ማንበብና መረዳት። በልህና በንቀት ብዙ ዕውቀት እንዳያመልጥህ። ይህ የኔ ሃይማኖት አይደለም ብላችሁ ይህንን መረጃ አለመተው። ሁሉንም ማንበብ እውነት ነፃ ያወጣል። ወዳጄ ይህ ተረት አይደለም። ቴክኖሎጂው በኤምኦኤስ አይፒ ይባላል። ሰነዱ ደግሞ ID4D ይባላል። ዓላማውም አጀንዳ 2030 ይባላል። እውነቱ ይህ ነው። ካልገባህ ብዙ ማጣቀሻ መጽሐፍና ዶክመንተሪ ቪዲዮዎች አሉ። እነሱን በመመርመር ዕውቀትን ማዳበር ግድ ይልሃል። ዘመኑ በጣም ከባድና ከሰውነት ወደ ሮቦትነት፣ ከአማኝነት ወደ አላማኝነት ወይም ከሰውነት ወደ እንስሳነት የምንቀየርበት ጊዜም ነው። ይህ ሁሉ በ81ዱ መጽሐፍ በዮሐንስ ራእይ ላይ በደንብ ተቀምጧል። ውድ ቤተሰቦቼ መጽሐፉንም ገብታችሁ መመርመር ይኖርባችኋል። እንዲሁም የተለያዩ ዶክመንተሪዎችንም ማየት ይኖርባችኋል። ውድ ቤተሰቦቼ ዘመኑ የዕውቀት ይሁንላችሁ እያልኩ በሌላ ሐሳብ እስክንገናኝ ቸርን ሰንብት።